ሰው ራሱን ካልጎዳ በቀር ማንም ሰው ሊጎዳ አይችልም። ትልቅ ፕሪንሲፕል ነው እሱ። ሰው ራሱን ካልጎዳ በቀር ማንም ሰው ሊጎዳ አይችልም። አይዋጥልም እንዴት ትላለህ? ምክንያቱም እኔ እናንተ ሰው ተጎዳ ምን ሲሆን ነው? ሲያረግበት ያ ደበደብ ሰው ወጥቶ ሊሰል ተጎዳም፣ ሲዘረፍ የሰራበት የለፋበት ነገር ሲነጠቅ፣ ፍትህ ሲያጣ፣ ሲገደል እነዚህ በደል ናቸው። ሰውየው ተበድሏል ተጎድቷል ብለን እናምናለን። ቅዱስ ዮሐንስ አፈወርቅ ደግሞ እነዚህ በደል አይደሉም። ሰው ተጎዳ የሚባለው እውነተኛ ሰው የሚያደርገውን ነገር ሰው አልቲሜትሊ ሰው የሚያደርገውን ቫልዩ ሲያጣ ነው። እነዚህን ቫልዩዎች ካላጣ ሰው ተጎዳ አይባልም። ይሄ ቫልዩ ደግሞ እውነተኛ ሃይማኖቱና በእግዚአብሔር ፊት ያለው ቅድስናው ምግባሩ ነው ይላል። በእግዚአብሔር ፊት ያለ ሃይማኖት አለ፣ እውነተኛው መንገድ አለ። ምክንያቱም የምትሄድበት የሃይማኖት ጎዳና የምታምነው ሃይማኖት ማለት ፌዝ ነው አይደል? ኮንቴንት ኦፍ ፌዝ ነው። ምን ብለህ ታምናለህ ነው። የምታምነው ነገር ትክክል ካልሆነ ምንም ያክል ጥሩ ሰው ብትሆን ፖይንት ነው። የምታምነው ነገር ትክክለኛ መሆኑና ለዛ ለምታምነው ነገር መታመን ያለ ምግባር ነው ሰውን ሰው የሚያደርገው። አልቲሜት ሰው ጤናውን ቢያጣ ሰው መሆኑን አያጣም። ውበቱን ቢያጣ ሰው መሆኑን አያጣም። ሀብቱን ቢያጣ ሰው መሆኑን አያጣም። በእግዚአብሔር ፊት ያለውን ሰውነት ሃይማኖቱን ቢያጣ ምግባሩን ቢያጣ ግን በእግዚአብሔር ፊት ያለውን የሰውነት ቫልዩ ክብር ያጣል። ያንን ደግሞ ሰው ሊያሳጣ አይችልም። ገብቷል? ሰው ራስን የምትወስን በቃ እግዚአብሔርን ለመተው የምትወስን ራስን ሰው ገፍቶ አይወስንም። ሰማዕታት የሚሞቱት እኮ ያንን ላለማጣት ነው። ገላቸውም እግዚአብሔርን አያጡ፣ በድላቸውም እግዚአብሔርን አያጡ። ገብቷል አይደል? ሰው ምንም ነገር ቢደርስበት እግዚአብሔርን ካላሳጣው አልተጎዳም። ያሰውይ እግዚአብሔርን ማጣት የሚችለው ራሱ ከወሰነ ብቻ ነው፣ ራሱ ከፈቀደ ብቻ። እንዴት እንደዛ ትላለህ? ይሄ እባብ ወይም ሰይጣን አዳም አላሳሳተውም እንዴ ስለኝ እንደሆነ አዳም ወዶ ፈቅዶ ተሳሳተ እንጂ ሰይጣን አስገድዶ አልወረሰም። ሰይጣን ፈተናን ያቀረበለት ቤቱን ፈተናውን የተቀበለው አዳምን ከፈተነው ላይ እኮ ኢዮብን ፈትኖታል። ታስነውስ ኢዮብ ረታ አይደል? አሸነፈ። ሰው እምቢ ማለት ይችል ነበር ማለት ነው አዳም።